ብዙ ችግር የደረሰባቸው ብዙ መከራ ያዩ ሰዎችን ስናጽናና ብዙዎቻችን የምንጠቀመው የመጽሐፍ ቅዱስ ጥቅስ ለበጎ ነው አይደል? አይዞሽ አይዞህ ለበጎ ነው፣ እግዚአብሔር ያውቃል፣ እግዚአብሔር አይሳሳትም፣ ያልፋል ብለን ሰዎችን ማጽናናት እንችልበታለን። በጣም ትክክለኛ የሆነ የመጽሐፍ ቅዱስ ቃል ነው፣ እውነትም ደግሞ ማጽናኛ ነው። እውነተኛ ክርስቲያኖች መሆናችን የሚገለጠው ግን ለሰዎች ችግር ለበጎ ነው በማለት አይደለም። ለሰዎች ችግር ለበጎ ነው ማለት ለሰዎች ችግር አይዞሽ ያልፋል፣ እግዚአብሔር ያውቃል፣ እግዚአብሔር ያያል ማለት በጣም ቀላል። እውነተኛ ክርስቲያን የሚታወቀው ተመሳሳይ ችግር ወይም ከዛ የባሰ ችግር ወይም ኢቭን ከዛ ያነሰ ችግር ገጥሞት አይ ለበጎ ነው እግዚአብሔር ያውቃል እግዚአብሔር ያሳልፋል ማለት ከቻለ ለሰዎች ችግር ለበጎ ነው እንደምን ለራሳችን ችግር ለራሳችን ፈተና ለራሳችን መከራ ለበጎ ነው እግዚአብሔር ያውቃል እግዚአብሔር ያሳልፋል ማለት ከቻለ ይሄ የእውነተኛ አማኝነት መገለጫ ነው ማለት ነው። ብዙዎቻችን ግን ለሰዎች ለበጎ ነው የምንላቸው ሌላ ማጽናኛ ቃል ስለማናውቅ ሌላ የምንለው ነገር ስለሌለ አፋችን ላይ የሚመጣው የተለመደው ቃል እሱ ስለሆነ ነው አይዞሽ እግዚአብሔር ያውቃል ለበጎ ነው የምንላቸው ማለት ነው። በእምነት ሆኖ ሌሎች ሰዎች ለበጎ ነው የሚል ሰው